ለመሆኑ በዓለማችን ላይ ካሉት የሰው ልጆች መካከል 1% ብቻ የሚሆኑት የዚህን ዓለም 96% ሀብትና ስኬት ለምን ለብቻቸው እንደተቆጣጠሩ ጠይቃችሁ ታውቃላችሁ? ይህ በአጋጣሚ ሆኖ ይመስላችኋል? ወይንስ እነዚህ ሰዎች እኛ የማናውቀው ሌላ የተለየ ተፈጥሮ አላቸው? እውነታው ግን ሌላ ነው። እነዚህ ስኬታማ ሰዎች ሁላችንም በውስጣችን የያዝነውን ነገር በአግባቡ ማስተናገድ ያልቻለውን አንድን ታላቅ የስነ ልቦና ምስጢር በሚገባ ተረድተውታል። ብዙዎቻችሁ ዘ ሲክሬት ወይም ሚስጥሩ የተሰኘውን የሮንዳ ቢርን መጽሐፍ አንብባችሁት ወይም ሰምታችሁት ሊሆን ይችላል። መጽሐፉ የስበት ህግ ወይም ሎው ኦፍ አትራክሽን በሚል እሳቤ የምታስቡትን ነገር ሁሉ ወደ ህይወታችሁ እንደ ማግኔት ትስባላችሁ የሚል ትምህርት ያስተምራል። ነገር ግን ይህንን ሐሳብ ብዙ ሰዎች ልክ እንደ ተረት፣ እንደ ህልም ወይም እንደ አስማት ነው የሚመለከቱት። እንዴት አንድ ሰው ስላሰበ ብቻ የፈለገውን ነገር ከሰማይ ያወርዳል የሚሉ ጥያቄዎች በብዛት ይነሳሉ። ዛሬ በሚረር ቲዩብ ይህንን መጋረጃ እንቀደዋለን። ከዚህ መጽሐፍ በስተጀርባ ያለውን እውነተኛውን ሳይንስ፣ የአንጎላችንን አሰራርና የሰውን ልጆች ስነ ልቦና ወይም ሳይኮሎጂ በጥልቀት እንመረምራለን። የስበት ህግ ተራ አስማት ሳይሆን ፍጹም ሳይንሳዊ የሆነ የአእምሮ ፕሮግራሚንግ መሆኑን ስንረዳ ለአስተሳሰባችን አዲስ በር ይከፍታል። እናንተም ይህንን ስነ ልቦናዊ ምስጢር ተጠቅማችሁ ህይወታችሁን እንዴት መለወጥ እንደምትችሉ እያንዳንዱን ደረጃ በደረጃ እናያለን። መጽሐፉ በአእምሯችሁ የያዛችሁትን ምስል ወደ ህይወታችሁ ይመጣል ሲል በሳይኮሎጂውና በአንጎል ሳይንስ ወይም ኒውሮሳይንስ ዓለም ውስጥ ይህንን ክስተት ራስ ወይም ሬቲኩላር አክቲቬቲንግ ሲስተም ከሚባለው የአንጎላችን ክፍል ጋር በቀጥታ የተያያዘ ነው። ለመሆኑ ራስ ምንድን ነው? አንጎላችን በየሰከንዱ በቢሊዮን የሚቆጠሩ መረጃዎችን ከአካባቢያችን ይቀበላል። ድምጾች፣ ምስሎች፣ ሽታዎችና ክስተቶች በሙሉ በአንዴ ወደ ንቃተ ህሊናችን ቢገቡ ኖሮ አእምሯችን ከመጠን በላይ በመጫን ወይም ኦቨርሎድ በመሆን መስራት ያቆም ነበር። ስለዚህ ተፈጥሮ በአንጎላችን ስር አንድ ትልቅ ጌት ጠባቂ ወይም ማጣሪያ አስቀምጣለች። እሱም ራስ ይባላል። ራስ የሚሰራው እኛ በሰጠነው መመሪያ መሰረት ነው። እኛ ትኩረት የሰጠነውን ነገር ብቻ መርጦ ወደኛ እንዲያልፍ ያደርጋል። ሌላውን መረጃ ግን ውድቅ አድርጎ ያጠፋዋል። እስቲ ይህንን ሲስተም በቀላል ምሳሌ ነው። አዲስ ስልክ ለመግዛት ፈልጋችሁ ሞዴሉን ከመረጣችሁ በኋላ መንገድ ላይ ስትወጡ ያ የፈለጋችሁት ስልክ ብቻ በሰው ሁሉ እጅ ላይ የበዛ ይመስላችኋል። ወይም ደግሞ አንዲት ነፍሰ ጡር ሴት መንገድ ላይ ስትሄድ ዓለሙ ሁሉ ነፍሰ ጡር በሆኑ ሴቶች የተሞላ ይመስላታል። ለምን ይመስላችኋል? በድንገት ነፍሰ ጡር ሴቶች ስለበዙ ነው ወይስ ስልኩ በየመንገዱ ስለተበተነ? ፍጹም አይደለም። ሁልጊዜም በዙሪያችን ነበሩ። ነገር ግን አእምሯችሁ ለዛ ጉዳይ ትኩረት እንዲሰጥ ራስ ትዕዛዝ ስለደረሰው አሁን ያንን መረጃ ፊልተር አድርጎ ወደ እናንተ እያመጣው ነው። ታዲያ የስበት ህግ ጋር ምን ያገናኘዋል? ሳይኮሎጂስ ምን ይላል? አብዛኞቹ ሰዎች እለት ከእለት ትኩረታቸውን የሚያደርጉት በማይፈልጉት ነገር ላይ ነው። ዕዳ ውስጥ መግባት አልፈልግም፣ ከስራ መባረር አልፈልግም፣ መውደቅ አልፈልግም እያሉ በከፍተኛ ጭንቀት ያስባሉ። በዚህ ጊዜ አንጎላችን አልፈልግም የሚለውን አሉታዊ ቃል አይረዳም። እሱ የሚወስደው ዋናውን ቃል ብቻ ነው። ማለትም ዕዳ፣ መባረር፣ ውድቀት የሚሉትን ቃላት እንደ ዋና ትኩረት ይይዛቸዋል። በዚህ ምክንያት ራስ በአካባቢያቸው ያሉትን ስፍር ቁጥር የሌላቸው አዎንታዊ እድሎች በሙሉ ያጠፋቸውና እነዚያን የምትፈሯቸውን መጥፎ አጋጣሚዎች ብቻ እንድታዩ ያደርጋቸዋል። ሳታውቁት ወደ ውድቀቱ ትጓዛላችሁ። የስበት ህግ አስማት ሳይሆን የአእምሯችን ትኩረት የመሰብሰብ ስነ ልቦናዊ ሳይንስ ነው። ሌላው መጽሐፉ በጥልቀት የሚዳስሰው ጉዳይ የሰዎች ስሜትና አስተሳሰብ ያላቸውን ትስስር ነው። በሳይኮሎጂ ውስጥ ኮንፈርሜሽን ባያዝ ወይም የማረጋገጫ አካላት የሚባል ትልቅ ጽንሰ ሐሳብ አለ። ይህ ማለት የሰው ልጅ በአእምሮ ቀድሞ ያመነውንና የተቀበለውን ነገር የሚያረጋግጡለትን ክስተቶች ብቻ በየአካባቢው በመፈለግ የማየትና የማመን ከፍተኛ አዝማሚያ አለው። መጽሐፉ ላይ የተጠቀሰውን የሮበርትን ታሪክ እንደ ስነ ልቦናዊ ምሳሌ ብንወስደው እሱ በህይወቱ ሰዎች ሁሉ ይጠሉኛል፣ ያገሉኛል፣ እኔ ተቀባይነት የለኝም ብሎ በውስጡ በጽኑ አምኖ ነበር። እሱ ይህንን ስላመነ ብቻ ሰዎች ሊጠሉት አልመጡም። ነገር ግን የእሱ አእምሮ በየቀኑ የሚያጋጥሙትን መልካም ሰላምታዎችና አጋጣሚዎች በሙሉ ወደ ጎን በመተው የሰዎችን ጥቃቅን የተሳሳቱ አስተያየቶች፣ ፊት መንሳቶችና ንግግሮች ብቻ እንደ ዋና መረጃ እየለቀመ በአእምሮ ያከማች ነበር። ይህ ደግሞ በውስጡ የመርዛማነት፣ የቁጣና የጭንቀት ስሜትን በየቀኑ ይፈጥርበታል። ታዲያ ይህ ስሜት በባዮሎጂያችን ላይ ምን ለውጥ ያመጣል? ሚስጥሩ ይሄ ነው።
መጥፎ ስሜት ውስጥ ስንሆን በተለይም በጭንቀትና በፍርሃት ጊዜ አንጎላችን ኮርቲሶል የተባለ የጭንቀት ሆርሞን በከፍተኛ ሁኔታ ያመነጫል። ይህ ሆርሞን ደግሞ የአንጎላችንን የፊት ክፍል ወይም ፕሪፍሮንታል ኮርቴክስ ስራ ያዳክመዋል። ይህ ክፍል ደግሞ ውሳኔዎችን የምናስተላልፍበትና የፈጠራ ሐሳቦችን የምናመነጭበት ክፍል ነው። ስለዚህ መጥፎ ስሜት ውስጥ ስንሆን በዙሪያችን ያሉትን አዎንታዊ እድሎች ማየት በፍጹም አንችልም፣ አይናችንን ይጋርደዋል። በአንጻሩ ግን መጽሐፉ እንደሚለው የማግኘትና የደስታ ስሜት አሁኑኑ ተለማምደን ስሜታችንን ስናስተካክል አንጎላችን ዶፓሚንና ሴሮቶኒን የተባሉ የደስታ ሆርሞኖችን ያመነጫል። እነዚህ ሆርሞኖች ደግሞ የአንጎላችንን አጠቃላይ የማሰብ አቅም በማስፋትና ለስኬትና ለብልጽግና የሚያበቁንን መንገዶች በንቃት እንድንመለከትና እንድንጠቀምባቸው ያደርጉናል። ታዲያ መጽሐፉ የጠቀሳቸውን 3 የፈጠራ ሂደቶች ማለትም መጠየቅ፣ ማመንና ማግኘት የሚሉትን ህጎች በሳይኮሎጂ ቋንቋ እንዴት ልንተገብራቸው እንችላለን? በሳይኮሎጂ ይህ ሂደት ኮግኒቲቭ ሪስትራክቲንግ ወይም አስተሳሰብን በአዲስ መልክ የመቅረጽ ጥበብ ይባላል። ይህንን ለማድረግ 3 ዋና ዋና ደረጃዎችን በህይወታችን ማለማመድ አለብን። አንደኛ፣ አውቆ ማጣራት ወይም ማይንድፉል ዳይሬክቲንግ። በመጀመሪያ የምትፈልጉትን ነገር በግልጽ ለይታችሁ እወቁ እና በአሁን ጊዜ ወይም ፕሬዘንት ቴንስ በወረቀት ላይ ስትጽፉት ለራሳችሁ የአእምሮና ለራስ አዲስ ፕሮግራም ወይም ሶፍትዌር እየጫናችሁለት ነው። እኔ ጎበዝና ስኬታማ የቴክኖሎጂ ባለሙያ መሆን እፈልጋለሁ ስትሉ አንጎላችሁ ከእንግዲህ ስለ ስንፍና ወይም ስለ አመለካከት ማሰብ ያቆማል። ትኩረቱን ሙሉ በሙሉ ወደ ስኬቱ ይመራዋል። ሁለተኛ፣ የንቃተ ህሊና ለውጥ ወይም subconscious belief። አንድን ነገር ገና በእጃችሁ ሳይገባ እንደገባ አድርጎ ማመን ንቃተ ህሊናችንን ወይም subconscious mind የመቀየር ታላቅ አቅም አለው። በሳይኮሎጂ የታወቀ እውነታ አለ። ንቃተ ህሊናችን በእውነተኛ እይታና በምናባዊ እይታ ወይም ቪዥዋላይዜሽን መካከል ያለውን ልዩነት በጭራሽ አይለይም። በምናባችሁ የፈለጋችሁትን ህይወት ደጋግማችሁ ስታዩት አንጎላችሁ ያንን እንደ አሁን እውነታ አድርጎ ይወስደውና እናንተ ሳታውቁት ባህሪያችሁን፣ ንግግራችሁንና ውሳኔዎቻችሁን ከዚያ ስኬታማ ሰው ጋር እንዲጠቀም ያደርገዋል። ሶስተኛ፣ ስሜትን መግራት ወይም ኢሞሽናል አንከሪንግ። መጽሐፉ የሚስጥር መዘውሮች ሲክሬት ሺፍተርስ የሚላቸው እኛ ስሜታችን ሲበላሽ ሆን ብለን ወደ መልካም ትዝታ፣ ወደ ሙዚቃ ወይም ወደ ተፈጥሮ እይታ በመቀየር ስሜታችንን የምናስተካክልባቸው መንገዶች ናቸው። በሳይኮሎጂ ይህ ኢሞሽናል አንከሪንግ ይባላል። ስሜታችሁን ከጭንቀት ፍሪኩዌንሲ ወደ ሰላምና ፍቅር ፍሪኩዌንሲ በኃይል ስትመልሱት አንጎላችሁ ችግር ከመፈለግ ወጥቶ መፍትሄ ወደ መፈለግ ይሸጋገራል። ውድ የሚረር ቲዩብ ተከታዮች፣ ምስጢሩ የተሰኘው መጽሐፍ በስተጀርባ ያለውን እውነተኛ ሳይኮሎጂ የሚያስተምረን አንድ ትልቅ እውነት አለ። እኛ የአካባቢያችን የገጠመኞቻችን ወይም የሰዎች አስተያየት ሰለባዎች አይደለንም። እኛ የራሳችን አስተሳሰብ ውጤቶች ነን። አንጎላችን እኛ በሰጠነው መመሪያና ትኩረት ልክ የሚሰራ በዓለማችን ላይ እጅግ የላቀ ኃይል ያለው ማሽን ነው። ዛሬውኑ ለአእምሯችሁ የምትሰጡትን ግባት ቀይሩ። ራስ መጥፎ ነገርን ሳይሆን አዎንታዊና ጠቃሚ የሆኑ የህይወት እድሎችን ብቻ እንዲያጠራላችሁ ፍቀዱለት። ስነ ልቦናችሁን ስትገዙ ህይወታችሁን ትገዛላችሁ። ስለ ሰራ አካላችን፣ ስለ አእምሯችንና ስለ ልቦና እድገታችን ጠቃሚ እውነታችሁን እየዳሰስንበት የዛሬው ፕሮግራማችን ይህን ይመስል ነበር። የዛሬው ቪዲዮ ለአስተሳሰባችሁ አዲስ እይታን ከሰጣችሁ ላይክ ማድረጋችሁን፣ ለጓደኞቻችሁ ማጋራታችሁንና አዳዲስ ሳይኮሎጂያዊ ትንታኔዎች ሁልጊዜ እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። በሚረር ቲዩብ በአስተሳሰባችሁ ላይ ትልቅ ንጉስ ሁኑ። በሚቀጥለው ቪዲዮ በሌላ ጥልቅ ሳይኮሎጂያዊ ይዘት እስክንገናኝ ድረስ ሰላም።